ሰላም ጤና ይስጥልኝ። የሰዓቱን ዜና ይዤላችሁ የቀረብኩት ምስር ዓለም አቀፍ ሐሜተኛዋ ነኝ። ትላንትና በአሜሪካ ለመጀመሪያ ጊዜ በኦንላይን ላይ 30,000 ህዝብ ሰብስባ የውሻዋን ልደት ያከበረች ቤታዮ የምትባል ኢትዮጵያዊት አሁን ላይ መነጋገሪያ ሆናለች። ዝርዝሩን መሲ ብሪጅስቶን ታቀርብላችኋለች። ተመልካቾቻችን የሰዓቱን ዜና ይዤላችሁ የቀረብኩት መሲ ብሪጅስቶን ከዩናይትድ አረብ ኤምሬት ቻርጅ አካባቢ ነው። ትላንትና በቲክቶክ የላይቭ ስነ ስርዓት ላይ 31,000 ሰው ተሰብስቦ የአንዲትን ሄቨን የምትባል የውሻዋ ባለቤት ዋና ባለቤቷ ደግሞ ቤታዮ የምትባል ግለሰብ ናት ልደቱን ያከበረችው። ወይዘሮ ቤታዮ ልደቱን ያከበሩት የሄቨን የምትባል የውሻቸው ልደት ነው። የውሻቸው ልደት የተከበረው 30,000 ሰው በተቀመጠበት የአንድን ክፍለ ከተማ ህዝብ ይዘው የውሻ ልደት እንዴት ሊያከብሩ ይችላሉ? እኛ ኢትዮጵያኖች ዳቦ የሌለን የውሻ ልደት እንዴት ተደገሰ ብለው የተንጨረጨሩ ብዙ ኢትዮጵያኖችንም ለመቃኘት ሞክሬያለሁ። ምስር በዚህ ምላሽ ላይ ግን ወይዘሮ ቤታ ምናልባት ዛሬ ላይቭ ሲገቡ ምላሽ ይሰጣሉ ብለን ተስፋ እናደርጋለን። አንዳንድ በዱባይ እንዲሁም ደግሞ በኳታር በሳውዲ አረቢያ ያገኘናቸው የመዳም ቅመሞች እንዴት አያችሁት ብለን ስንጠይቃቸው ከኮሜንታቸውም የተረዳነው የልደቴን ቀን አላውቀውም፣ ምን አለ ሄቨንን ባደረገኝ፣ ምን አለ ሄቨን ያንቺ ዕጣ በከፊሉ በደረሰኝ ብለው ግማሾቹ እንደፈንም ቆጥረውታል። ነገር ግን በቁም ነገር ደግሞ ወስደው ይሄንን በፌስቡክ እንዲሁም በትዊተር በኢንስታግራምም ብዙ የወይዘሮ ቤታዮ ወዳጆች እያጋሩት ይገኛሉ። ምስር እዚሁ ደግሞ በቻርጃ ከተማ ላይ ያገኘናቸው የመዳም ቅመሞች ስናናግራቸው እንዲሁም በኳታር ወይዘሮ ሀቢባ ያው ወይዘሮ ሀቢባ ታውቂያቸዋለሽ፣ በኳታር ነው የሚኖሩት። እሳቸውንም ለማነጋገር ሞክረን ነበር። ትንሽ አሁን ካሉበት ድካም ነፍሰ ጡር ናቸው። አጭር ምላሽ ነው የሰጡን። አስገራሚ ነው በሚል ንግግራቸውን ቋጭተውታል። ከዚሁ ደግሞ ከአጅማን አካባቢ ደግሞ ወይዘሮ ሳራ ዳጣ ደግሞ እኔ ገስት ላይ ነበርኩኝ ሄቨን እንኳን ከራሱ አልፋ እኔም ተባርክ ያለው ሲሉ እንትን ብለውናል። ከአጅማን ደግሞ ወይዘሮ ረጁ ድሪያ የሚባሉ ግለሰብ አዎ እኔም ተባርክ ያለው በሰዓቱ አንዳንድ የጊፍት ትርፍራፊዎች እኔም ወይዘሮ ዳጣም አግኝተናል እናመሰግናለን ብሏል። ወይዘሮ መማርን በተደጋጋሚ ስልክ ደውለንላቸው ነበር፣ ሊያነሱ አልቻሉም። ኢሜል አድርገንላቸው በኢሜላቸው መልሰዋል። እጅግ በጣም አስደናቂ ነው ብለው ወይዘሮ መማር በእርዳታው ዘርፍ የሚታወቁ ጨዋ ስነ ምግባር ያላቸው ወይዘሪት መማር ይሄን ቃል ሰጥተውናል። ያለኝ እኔ ጋር ይሄ ነው። ምስር አንቺ ጋር ያለውን ያነጋገርካቸው የመዳም ቅመሞች ካሉ ሰዓት ስላለ ሂጅበት። አዎ አመሰግናለሁ መስዬ። እኔም አንዳንድ ሰዎች እንዳናገርኳቸው ከሆነ ቤታዮ የሚባሉ ግለሰብ በጣም የህዝብ ፍቅር እንዳላቸው ነው እየተነገረ ያለው። ከሷም አልፎ ደግሞ ለሄቨን ውሻዋ በዚህ ልክ ህዝቡ ተነስቶ ልደቷን እያከበረ አንበሳ እየሰጠ ዩኒቨርሲቲ እየሰጠ በዓለም ላይ የመጀመሪያዋ ልደት አክባሪ ውሻ ተብላ እንደምትመዘገብም እየተጠቆመ ነው። እና ሄቨን በዚህ አጋጣሚ የብዙ ፊልም ሰሪዎችና ሞዴል ለሞዴሊንግ እንደሚፈልጓት ከብዙ ዓለም እየተጻፈላት ነው ያለውና በቅርቡ ሆሊውድ ላይ እንደምናያትም እየተነገረ ነው ያለውና በጣም አገራችንንም በዚህ በውሻ ዘንድ የምታስጠራ ትሆናለች ተብሎ ይገመታል። በጣም ደስ የሚል ነው። ለሀገራችንም ለኛ ጉድ ላክ ብለናል ሄቨንዬ። አንዳንድ ዱባይ ያሉ የመዳም ቅመሞችም እንደ ሄቨን እድለኛ ብንሆን ብለው የተመኙበት ነው። በጣም